አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እንዲሁም ኮሜንት በማድረግ አበረታቱኝ። ለምታበረታቱኝ በጣም አመሰግናለሁ። ውድ ሀገሬ ልጆች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ኢንሻአላህ ዛሬ ሀጅ እና ትሩፋቶቿ በሚል ዳዋ ተከስተናል። ኢንሻአላህ በወንድማችን ኡስታዝ ሰለት ከማል ሐፊዘሁላሁ ተዓላ። السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين. فصلوات الله عليه وسلامه. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. የዛሬው የኹጥባ ርዕሳችን የሚሆነው ሐጅና ትሩፋቷ የሚል ይሆናል ማለት ነው። ከሐጅ ምን ይገኛል? እነዛ ውድ ነፍሶች ኢብራሂም አለይሂ ሰላምን አላህ ሱብሓነሁ ወተዓላ በሐጅ ጉዳይ ተጣራ እኔ አደርስልሃለሁ ባለው መሰረት ለበይክ ብለው ተነስተዋል። አላህ ይቀበላቸው። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ሁሉም ነቢያት ይሄን ሲሉ ነበር። ትርጉም ለበይክ አላህ ሆይ አቤት ብዬ ፈጥኜ መጥቻለሁ። አሁንም አቤት እላለሁ፣ አሁንም አቤት እላለሁ፣ አሁንም አቤት እላለሁ። ምክንያቱም ጥሪውን የጠራኸኝ አንተ ጌታዬ ነህና። ለበይክ አቤት፣ አላሁመ ለበይክ አላህ ሆይ አቤት። ለበይክ አሁንም አቤት ከማለት በኋላ አሁንም አቤት እልሃለሁ፣ አሁንም አቤት እልሃለሁ። ላ ሸሪከ ለክ ላንተ እኮ ምንም አይነት ተጋሪ የለህም። ኢነል ሐምደ ምስጋና ሁሉ በጠቅላላ ወኒዕመተ ጸጋም በጠቅላላ እኮ ለከ ወልሙልክ ንግስናም በጠቅላላ ያንተ ናትና ላ ሸሪከ ለክ ምንም አይነት ተጋሪ የለህም ይላል አላሁ ሱብሓነሁ ወተዓላ። ሐጅን አቅሙ በቻለ ሙስሊም ላይ ሁሉ በሕይወት ዘመን አንድ ጊዜ ግዴታ አድርጎታል። ቃለ አላሁ ተዓላ ወሊላሂ ዐለ ናሲ ሐጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ወመን ከፈረ ፈኢነ አላህ ገኒዩን ዐኒል ዓለሚን። ትርጉም ወሊላሂ በአላህ ላይ እኮ አለናሲ በሁሉም ሰዎች ላይ እኮ አላህ አለው። ምን አለው? ሐጁል በይቲ የእሱም ቤት መጎብኘት እኮ ግዴታ አድርጎባቸዋል። መን ኢስተጣዐ የቻለ ሰው ኢለይሂ ሰቢላ ወደ በይቲላሂል ሐራም ወደ መካ መጓዝን ለቻለ ሰው በጠቅላላ አላህ ግዴታ አድርጎበታል። ወመን ከፈረ አላህ አቅም ሰጥቶት ገንዘብ ሰጥቶት ጤና ሰጥቶት ሲያበቃ ግን እምቢ ሐጅ አልሄድም ብሎ የካደ ሰው እኮ ፈኢነ አላህ እኮ ገኒዩን የተብቃቃ ጌታ ነው። ዐኒል ዓለሚን ከሁሉም ፍጡሮቹ የተብቃቃ ነው። እነሱም ቢቢሉ እሱ ከነሱ ሐጅ የለውም። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ከአብደላህ ብን ዑመር ተይዞ አላህ መልካም ስራቸውን ይውደድላቸውና እንዲህ አሉ። ቡኒየል ኢስላም እስልምና ተገነባ አላ 50 በአምስት ትልልቅ መሰረቶች ላይ ሸሃደቲ አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ ወአነ ሙሐመደን ሙሐመድ መሆናቸውንም እመሰክራለሁ ያለ ሰው፣ ረሱሉላህ የአላህ መልእክተኛ ናቸው ብሎ የመሰከረ ሰው። ይሄ የመጀመሪያው መሰረት ነው። ይሄ መሰረት ከተስተካከለ በኋላ በሰውነት ምን ተገብራቸዋል? ወኢቃሚ ሰላቲ
በቀን ውስጥ 5 ጊዜ ስግደት መስገድ፣ ስግደትን መቋቋም። ወኢታኢ ዘካቲ ገንዘብ ደግሞ አላህ ሰጥቶን ሲያበቃ ወይንም ከብቶች ወይንም ንብረት ሰጥቶን ሲያበቃ ኒሷብ ወይንም ደግሞ የዘካ ልኬታ የሚባል አለ። ያቺ ስትሞላ ዘካዋን ራሱ ይዞ ሰውየው በነፍሱ ወዶ ገንዘቧን አንተን የሰጠኸኝ ብሎ ለ8 የደሃ አይነቶች ወስዶ መስጠት። ወኢታ ይዞ መምጣት፣ አዘካ ዘካን ይዞ መምጣት። ወሐጅል በይት ያላህን የተከበረ ቤት መጎብኘት። ዑምራ የሚባል አለ፣ ሱና ነው። ሐጁ ግን በእያንዳንዱ ሙስሊም ላይ በህይወት ዘመን አንድ ጊዜ መፈጸም ግዴታ ነው። ወሰውም ረመዳን በየዓመቱ ደግሞ ለአቅመ አዳም ከደረስንበት ጊዜ አንስቶ 9ኛዋን የረመዳን ወር ከፀሐይ መውጫ አንስቶ እስከ ፀሐይ መግቢያ ድረስ መጾም። ረዋሁል ቡኻሪ ወሙስሊም ቡኻሪና ሙስሊም ተስማምተው ዘግበውታል። ሐጅ ከታላላቅ ስራዎች ውስጥ ነው። አን አቢ ሁረይረተ ረዲየላሁ ዐንሁ ከአባ ሁረይራ ተይዞ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ሱኢለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ ነቢይ አላህ ሰላትና ሰላም በርሳቸው ላይ ይሁን ተጠየቁ። አዩል አዕማሊ አፍደል ከስራ ሁሉ በላጩ የትኛው ነው ተብለው ተጠየቁ። ቃል እሳቸውም እንዲህ አሉ። ኢማኑን ቢላሂ ወረሱሊህ በአላህና በመልእክተኛው ማመን ነው አሉ። ቂለ አሁንም ተጠየቁ። ثم ماذا እሺ ከዚህ ቀጥሎ ምንድነው ተባሉ። ቃል እሳቸው አሉ አልጂሃዱ ፊ ሰቢልላህ በአላህ መንገድ ላይ መታገል ነው አሉ። ቂለ አሁንም ተጠየቁ። ثم ماذا እሺ ከዚህ ቀጥሎ ምንድነው ተባሉ። ቃል ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ሐጁን መብሩር የተባለችዋን ሐጅ መፈጸም ነው። መብሩር የሚለው የአረበኛ ቃል ነው። ወደ አማርኛ ትርጉም ሲመለስ መስፈርቶች ናቸው። ሐጅም መብሩርን የፈጸመ ሰው ምንድነው ምንዳው? ዛሬ የምንወያየውም ስለሱ ነው። መብሩር የሚለው ቃል 3 ትልልቅ ቁም ነገሮችን በውስጡ ይዛል። አንደኛ ሐጁ ሊሰራ ነው ያላህ ፊት ብቻ ተፈልጎበት። እነገሌ ሐጅ ሄደዋል እኔም ሐጅ መሄድ አለብኝ አይደለም። ያላህን ፊት ፈልጎ ብቻ ሐጅ ማድረግ አንድ። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም በሰሩት የሐጅ አፈጻጸም ብቻ ያቺን ሐጅ መፈጸም። ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኹዙ አኒ መናሲከኩም ለአሊ ላ አልቃኩም ባዕደ አሚ ሃዛ። ትርጉም ሐጅ አፈጻጸማችሁን ከኔ ያዙ አሉ። በዛች በብቸኛ ባደረጓት የስንብት ሐጃቸው ከዚህ ዓመት በኋላ እኮ ላላገኛችሁ ይችላል አሉ። አይደለም 1 ዓመት ሊቆዩ ከወራት በኋላ ወዲያው ሞቱ። ስለዚህ እሳቸው ባሳዩት መንገድ ብቻ ሐጁን መስራት። እነዚህ ሁለቱ የማንኛውም ስራ መስፈርቶች ናቸው። ማንኛውም ስራ ከመሰራቱ በፊት እነዚህን 2 መስፈርቶች ማሟላት አለበት። አንደኛ ለአላህ ብቻ ብሎ መስራት፣ ሁለተኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባሳዩት መንገድ ብቻና ብቻ መስራት፣ ሶስተኛ ሐጅን ከሚያበላሹ ነገሮች መራቅ። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልሐጁ አረፋ። ሐጅ ማለት እኮ በ9ኛው ቀን ላይ የአረፋ ሜዳ ላይ መቆም ነው አሉ። ሚና ላይ ቢሆን ሰውየው ወይ ሌላ ቦታ ላይ ቢሆን ሙሉ ለሙሉ ለዛ ዓመት ተጉዞ የፈጸማቸው ስራዎች ውድቅ ይሆናሉ። የሚቀጥለው ዓመት ድጋሚ ለሐጅ አላህ ካደረሰው ይመጣል እንጂ ሐጅ ውድቅ ይሆናል። ስለዚህ አረፋ ሜዳ ላይ አለመቆም ምን ማድረጊያ ነው ማለት ነው? ሐጅን ሙሉ ለሙሉ ከስር ከመሰረቱ የሚያጠፋው ነው። ልክ እንደዚህ ሐጅን የሚያጠፉ ነገሮችን እንዳያጠፉብን መጠንቀቅ። 3ቱም መስፈርት ያሟላ ሰው ግን አዛኙ አላህ በእዝነቱ ስራውን እንዴት አድርጎ ይቀበልለታል? ሐጅም መብሩር አድርጎ ይቀበልለታል። ከሐሜት መጽዳት አለብን። ከመጥፎ ንግግሮች መጽዳት አለብን። ሙስሊም ወንድሞቻችንን ከማስቸገር መጽዳት አለብን። የዘንድሮ ሐጅ የወፈቃችሁ ወንድሞች ትልልቅ ስራ መስራት ትችላላችሁ። ኢትዮጵያ እንደሚታወቀው የደሃ አገር ናት አይደለችም? የደሃ አገር ናት። ወጣቶች ይሄዳሉ ሐጅ ሊፈጽሙ የሚና ድንኳን ላይ ገብተው ቦታቸውን ይዘው ቀድመው ይቀመጣሉ። ሽማግሌዎች ከገጠር ይመጣሉ። አረብ አገር የምትሰራ ሴት ደግሞ ገንዘቡ አልካ አቢ አንተ በዚህ ዓመት ደግሞ አላህ ካደረሰኝ የሚቀጥለው 3 ዓመት ላይ እናቴን እልካለሁ ብለው ብቻቸውን ያለ ሰው ይልኳቸዋል። እነዚህን ሰዎች ሳይረዱ ለብቻ እዛ ድንኳን ውስጥ መንፈላሰስ ይሄ አምልኮ ሊሆን ይችላል? በፍጹም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከስራ ሁሉ በላጭ ወይም ከሰው ሁሉ ምርጥ ማለት አንፈዓሁም ሊናስ
ለሰዎች ጠቃሚ የሆነው ሰው ነው አሉ። ስለዚህ እነዚህ ሽማግሌ ትልልቅ ሰዎች በመንከባከብ ላይ አደራ አደራ አደራ። ሐጅንም ያክል ትልቅ አምልኮ እርስ በርስ ካልተረዳዳን እንዴት ልንፈጽመው እንችላለን? ሙቀቱ ልዩ ነው። ረሃብ የበረሃን ረሃብ አላህ ለሰው አይጣል፣ ለሰው አይስጠው። በረሃ ላይ መራብ ስንት የሽማግሌ ስኳር በሽተኞች ሚና ላይ ይቸገራሉ። ምን ምግብ ማን አምጥቶ ይስጣቸው? ወጣቶቹ ለብቻ ቀድሞ የራሳቸው ምግብ ያመጣሉ፣ ግጥም አድርገው ይበላሉ። በየዓመቱ ከ10 ዓመት በላይ ምን ሰምተናል? መጅሊሱ ምን ሰራ፣ መጅሊሱ ምን ሰራ። አዑዙ ቢላህ አንተ ምን ሰራ? ሐጅ ሄደ። መጅሊስ ማለት ጥቂት ሰዎች የሚመሩት ድርጅት ነው አይደለም? ነው። እያንዳንዱ ሙስሊም ግን ከልቡ ቆሞ ሐጅ ላይ መፈጸም ያለበትን እርስ በእርስ ተባብሮ መስራት ቢቻል ኖሮ ሐጁ ይሄ ሁሉ ችግር ባላጋጠመው። ሰዎች ግን ምን ያደርጋሉ? ሁሉ ሰው ነፍሲ 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 ይላል። ያረጁ አሮጊት ሴቶች እያለ ወንዶች ጎረምሶች ገፋፍተው እነዚህ ከገጠር የመጡ ሰዎች ቆመው ባሳመለጠን ይላሉ። የሰው ሀገር ላይ በቋንቋ አይግባቡ። ታዲያ የትኛውን አምልኮ ነው እኛ መፈጸም የምንፈልገው? አንዱ ለአንዱ ካላዘነ። ስለዚህ በተለይ አቅም የሰጣቸው ዕውቀት የሰጣቸው ሰዎች እዛ ሜዳ ላይ ሄደው የግል አምልኳቸውን አይደለም ትኩረት ሊሰጡ የሚገባቸው። አብዛኛው ሰው ፓስፖርትህን አውጣ ሲባል እንዴት አውጥቶ መስጠት እንዳለበት ማያውቃል። ስለዚህ ዕውቀት፣ ጉልበት፣ ገንዘብ የተሰጣቸው ሰዎች ከኔ ይብስ ብለው መጀመሪያ ምስኪኖች፣ ሽማግሌዎች፣ እናቶች፣ ሴቶች በልተው ጠጥተው ከጨረሱ በኋላ ነው ወደኛ አምልኮ መምጣት ያለብን። والحج المبرور አሉ ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት በሌላ ሐዲስ ሐጅ መብሩር የተባለውን የፈጸመ ليس له جزاء ለሱኮ ምንም እንደሌለው إلا الجنة ታላቋን የጀነት ሀገር መውረስ እንጂ እኮ አላህ ሌላን አይሰጠውም አሉ። ሐጅ ያለፉ ወንጀሎችን ሁሉ ያሳብሳል። አምር ኢብኑ አልዓስ የተባለው ሱሐባ አላህ መልካም ስራውን ይወደድለትና ምን አለ? ሞት አፋፍ ላይ ሆኖ ወደ ግድግዳው ዞሮ ያለቅሳል። ልጅ ምን ይሉታል? አባቴ ሆይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለው ቃል አልገቡልህም? ምን ይለዋል? ዞር አለና ብዙ ከሳቸው ጋር ያሳለፈውን ነገር እንዲህ ሲል ጀመረ። እስልምናን አላህ በልቤ ላይ ሲጥልብኝ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣሁ አለ። እስልምና ልቀበል ነው፣ እጆትን ዘርጉልኝ አልኳቸው። ልክ እጃቸውን ሲዘረጉ መልሼ ደግሞ እጄን ወደ ኋላ አደረኩኝ። ለምንድን ነው ይሄን ያደረከው አሉኝ። አሽተሪጡ መስፈርት አስቀምጣለሁ እስልምና ከመቀበሌ በፊት አላቸው። ምክንያቱም ከእስልምና በፊት እሳቸውንም ሆነ ሌሎችን በማስቸገር ላይ ሽርክ በመስራት ላይ ብዙ የሰራውን ስራ ያቅ ስለነበር እሳቸው ምን አሉት? ተሽተሪጡ ማዳ የምን መስፈርት ነው የምታስቀምጠው አሉት። አላህ ወንጀሌን ከዚህ በፊት የሰራሁትን ሁሉ እንዲምርልኝ አላቸው። እሳቸው ምን አሉት? አማ አሊምተ አታውቅምን? አነ الاسلام እስልምና መቀበል ብቻ እኮ يهدم ما كان قبله ከዚህ በፊት የነበረውን ሁሉ ወንጀል እንደሚያብስ وان الهجرة ስደት ደግሞ تهدم ما كان قبلها ለአላህ ሲል ከኩፍር ቦታ እስልምና ወደሚተገበርበት ቦታ የተሰደደን ሰው እኮ ከዚህ በፊት የሰራውን ጠቅላላ ይታበስለታል። وان الحج حج መፈጸምም يهدم ከስር ከመሰረቱ እኮ ይንደዋል ما كان قبله ከወንጀል በኩል ከዚህ በፊት የተሰራው። ኢማም ሙስሊም ዘግበውታል። አይሻ ረዲየላሁ ዐንሃ ስለ ጂሃድ ሴቶችን በተመለከተ እንዲህ አለች ለነብዩ ሰለላሁ ዐለይሂ ወሰለም። እኛም እኮ ጂሃድ ማድረግ እንፈልጋለን ብላ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጠየቀች። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ለኩነ ለእናንተ ለሴቶች እኮ አፍደለል ጂሃዲ ታላቁ ጂሃዳችሁ እኮ ሐጁን መብሩር ትክክለኛውን ሐጅ መፈጸም ነው አሏት። ቃለት አይሸቱ አይሻ አለች እኮ ፈላ አዳኡ አልሐጅ ሐጅን እኮ በፍጹም አልተውም አለች። بعد إذ سمعت هذا እቺን ንግግር ከሰማሁ ጀምሮ من رسول الله صلى الله عليه وسلم ከነብዩ አንደበት ይሄን ከሰማሁ በኋላ ሐጅን እንዴት ተዋለሁ አለች። ሐጅን እንዴት ተዋለሁ ደጋግሜ ያደርገዋለሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐጅን አስመልክቶ ምን አሉ? ተቻኮሉና ፈጽሙት ምን እንደሚያጋጥማችሁ አታውቁምና።
በየመንደሩ የሚወራ አንድ ተራ ወሬ አለ፣ ሐዲስ ያልሆነ ምንም ይል ሙስሊሞችን ተስፋ ለማስቆረጥ ሐጅ አድርጋችሁ ከመጣችሁ በኋላ እኮ ወንጀል እጥፍ ተደርጎ ነው የሚጻፍባችሁ ይላሉ። ይሄ ሰይጣን ወሬ ነው። ይሄ الصلاة إلى الصلاة والعمرة إلى العمرة كفارة لما بينهن إذا اجتنبت الكبائر كأند حج እስከ ሌላ ሐጅ كأند ዑምራ እስከ ሌላ ዑምራ كأند ሰላት እስከ ሌላ ሰላት ድረስ በመካከል የሚሰሩትን ጥቃቅን ወንጀሎች በጠቅላላ እኮ ያሳብሱታል ትልቁን ወንጀል እስከ ተጠነቀቅን ድረስ። ስለዚህ ሰዎች ምን ይላሉ? ያን የዱርዬና የሰይጣን ወሬ ሰምተው እኔ ትልቅ ኮንኩ በኋላ ነው ሐጅ መሄድ የምፈልገው ምክንያቱም ገና አልወጣልኝም። ሐጅ ሄደህ ሊሆን ይችላል ወንጀል ሁሉ የሚወጣል፣ ዑምራ ሄደህ ሊሆን ይችላል ወንጀል ሁሉ የሚወጣል። በኸይር ነገር ላይ ተቻኮል በል። እንዲያው እነዚህ ኸይሮች ሐጁ፣ ዑምራው፣ ሰላቱ ምን ማድረጊያ ናቸው? ወንጀል ማሳበሻ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ተዓጀሉ ኢለል ሐጅ ተቻኩላችሁ ሂዱ ወደ ሐጅ አሉ። ፈኢነ አሐደኩም ከእናንተ ውስጥ አንዳችሁ እኮ ላየድሪ አያውቅምና ማያሪዱ ለህ ለሱ ከፊት ምን ብቅ እንደሚልለት አያውቅም። በሽታ አለ። ትናንት ገንዘብ የነበራቸው ሰዎች በአንድ አዳር ውስጥ በሚሊዮን የሚቆጠር ብር ዜሮ የገቡ ሰዎች አሉ ይሉ አሉ። ስለዚህ ከኛ የሚጠበቀው ምንድነው? አላህ በሰጠን ሰዓት ላይ ቶሎ መሄድ ነው። ይሄን አስደንጋጭ ሐዲስ ደግሞ ሐጅን በተመለከተ እስቲ እንስማ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ተዓላ ይቁል አሉ ታላቁ አላህ እንዲህ ይላል፣ ኢነ አብደን አንድ ባሪያ አሰሐህቱ ለሁ ጅስመህ ሰውነቱን ጤነኛ አድርጌለት፣ ወወሰዕቱ ዐለይሂ ፊ መዒሸቲህ በኑሮው ላይ ሰፋ አድርጌለት ይላል አላህ። ተምዲ ዐለይሂ በሱ ላይ ደግሞ ይከርሙበታል፣ ኸምሰቱ አዋሚን 5 ዓመት ይሞላዋልን፣ ላ የፊዱ ኢለይ ወደ እኔ ቤት ወደ ካዕባ ሳይመጣ 5 ዓመት ይሆነዋል። ሰውነቱን ጤነኛ አድርጌለት ገንዘቡን ሰጥቼው ሳበቃ ለመህሩሙን ይህ ግለሰብ ከመልካም ነገሮች ሁሉ የተራቀ ግለሰብ ነው አለ አላሁ ሱብሓነሁ ወተዓላ። በስንቶቻችን ላይ ነው አላህ ውለታው በሌሊትም በቀንም ያዋለልን? ወላሂ የአረቦችን ባህሪ ዲን ያወረሳቸው ነውና ልንወርሰው ይገባል። አብዛኛው ሀበሻ አላህ ካዘነለት ውጪ ቋጣሪ ነው። አላህ ከመቋጠር ያላቀንና ሐጅ 30 ሺህ ብር በነበረም ጊዜ ሐጅ 30 ሺህ ብር ገባ ተብሎ ወሬ ይወራል። ከሄድክ ሂድ፣ ካልሄድክ ዝም በል ሌሎች ይሄዱበት። 68 ሺህ ብርም ሲገባ ሐጅ 68 ሺህ ብር ገባ ይላል። እሱ ለራሱ ወያኔ ዴክስ በ300 ሺህ ብር ይዞ ለሐጁ ሲሆን ጀነት ለሚገባበት ሂሳቡን እንሰራዋለን። ዘንድሮም ተወራ ሐጅ 620 ሺህ ብር ገባ። የቻለ ይሄድ ለምን ታወራለህ? ካልቻልክ የቻለው ይሄድና ጀነት ይግባበት። በ600 ሺህ ብር መኪና አለ መኪና በአገራችን ላይ የለም። የኤሌክትሪክ መኪና 7 ሚሊዮን ብር ገለ ገዛ ጎሽ ይባላል። 620 ሺህ ብር አውጥቶ ሐጅ ሊሄድ ሲል ግን እንዴት እንዲተወደደ ይባላል? ይሄው አላህ ምን አለ? ሰጥቼው ጤና ብሩን ሰጥቼው ሳበቃ 5 ዓመት የሞላው ሰው ቤቴን ሳይጎበኝ ከሁሉ ነገር በረካው ይነሳበታል። አላሁ አክበር። አቁሉ ማ ተስማዑን ወአስተግፊሩላህ ሊ ወለኩም فاستغفروه إنه هو الغفور الرحيم. الحمد لله والصلاة والسلام على رسول الله وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله. أما بعد فأوصيكم عباد الله ونفسي بتقوى الله تعالى فمن اتقى الله وقاه ونصره وكفى. أيها المسلمون كفيتاችን 10 ውድ ቀኖች አሉ አላህ ራሱ እንዲህ ሲል የማለባቸው والفجر وليال عشر والفجر በጎህ እምላለሁ وليال عشر በ10 ሌሊቶች እምላለሁ። ተርጓሚ ያስፈልገናል። ነብዩ ሰለላሁ ዐለይሂ ወሰለም ተረጎሙት። እነዚህ ውዱ 10 ቀኖች ማለት የዙል ሒጃ ሐጅ የሚፈጸምበት ወር 10 ቀኖች ናቸው። ምን ምን ይሰራባቸዋል?
ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መልዓመሉ ፊ አያሚን፣ ምንም ስራ እኮ የለም በእነዚህ ወራቶች ውስጥ በቀናቶች ውስጥ አፍደለ ሚንሃ ፊ ሃዲሂ፣ ከነሱ የሚበልጥ እኮ የለም በእነዚህ በ10 ቀኖች ውስጥ እንደሚሰራው ስራ። ቃሉ ወለል ጂሃድ፣ ሰሃባዎች አሉ ጂሃድ ማድረግም ቢሆን ወለል ጂሃድ፣ አዎ ጂሃድ ማድረግም ቢሆን አሉ ኢላ ረጁሉን፣ አንድ ግለሰብ ሲቀራል ኸረጀ ወጣ፣ ዩኻጢሩ ቢነፍሲሂ ወማሊህ፣ ነፍሱንም ገንዘቡንም ለአደጋ ሰጠ። ጂሃድ ላይ ወጣ አልተመለሰም፣ በዛው ሞተ። ይሄ ሰውዬ ሲቀር ምን ይሆነው? ጂሃድ ሄዶ ንብረቱ፣ ጂሃድ የወጣበት ፈረስ፣ ነፍሱ እዛው የቀረች ሰው ሲቀር በእነዚህ በ10 ቀኖች ውስጥ ሐጅ ላይ ያሉ ወንድምና እህቶቻችንም ይሁን አገር ውስጥ ተቀማጭ ሰው ሚሰራው አምልኮ እኮ በአግባቡ እስከሰራ ድረስ እነዚህን ቀኖች የመሰለ መልካም ስራ የሚሰራባቸው የለም። በሌላ ሐዲስ ነብዩ ምን አሉ? ማ ሚን አያሚን፣ ቀኖች እኮ የሉም አዕዘሙ ዐንደላህ፣ አላህ ዘንድ ትልቅ የሆኑ ወላ አሐበ ኢለይሂ፣ እሱ ዘንድ የተወደዱ ቀኖች እኮ የሉም ሚን አልዓመሊ ፊሂነ፣ በእነዚህ በ10 ቀኖች ውስጥ እንደሚሰራው ስራ። ሚን ሃዚሂ አልአያም አልዓሽር፣ በእነዚህ 10 ቀኖች ውስጥ ፈአክሲሩ፣ አብዙ፣ ፊሂነ፣ በእነሱ ውስጥ ሚን አተሕሊሊ፣ ላኢላሃ ኢለላህ ማለትን አብዙ፣ ወተክቢሪ፣ አላሁ አክበር ማለትን አብዙ፣ ወተሕሚዲ፣ አልሐምዱሊላህ ማለትን አብዙ። በእነዚህ 10 ቀኖች ውስጥ ጾም ይጾማል። በተለይ የ9ኛዋን ቀን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የ2 ዓመት ወንጀል ታስምራለች፣ 1 ዓመት ያለፈው 1 ዓመት የሚመጣው። ባይሆን ሐጅ ላይ ያለ ሰው እቺን ቀን መጾም አይችልም። ዱዓ መብዛት፣ ከዱዓ ሁሉ በላጭ የአረፋ ቀን የሚደረግ ዱዓ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩ ዱዓኢ፣ ከዱዓ ሁሉ በላጭ ዱዓኡ የውም የአረፋ ቀን የሚደረግ ዱዓ ነው። ወኸይሩ ማ ቁልት፣ ካልናቸው ሁሉ ዱዓዎች እኮ በዛች ቀን ውስጥ ከሚባለው ውስጥ በላጭ እኮ አሉ አነ፣ እኔና ወነቢዩነ ሚን ቀብሊ፣ ከኔ በፊት የነበሩ ነቢያት ካሉት ዱዓዎች ውስጥ እኮ አሉ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር። ረዋሁ ትርሚዚ። ትርጉም ላኢላሃ ኢለላህ፣ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ዋሕደሁ፣ በብቸኝነት፣ ላ ሸሪከ ለሁ፣ ለአላህ እኮ ፍጹም ተጋሪ የለውም። ለሁል ሙልክ፣ ንግስና በጠቅላላ እኮ የአላህ ናት ከአርሽ እስከ 7ኛው ምድር ድረስ። ወለሁል ሐምድ፣ ምስጋናም ሁሉ በጠቅላላ ለአላህ ነው። ወሁወ ዐላ ኩሊ ሸይኢን ቀዲር፣ እሱ አላህ ደግሞ ሁሉን ነገር በማድረግ ላይ ቻይ ነው። 10ኛው ቀን ላይ ውድ የሆነ አምልኮ ይሰራል። እርድ ማረድ። ነቢዩ ሰለላሁ ዐለይሂ ወሰለም ባደረጓት ብቸኛ ሐጃቸው ላይ 100 ግመል ይዘው ሄዱ። ምን ሊያረጉ? አላህ ስለ ራሱ ሲናገር ምን አለ? ለን የናለ ላህ ሉሁሙሃ ወላ ዲማኡሃ ወላኪን የናሉሁ ተቅዋ ሚንኩም። ለአላህ እኮ የምታርዱት እንስሳ ደሙ ማይደርሰው ስጋው ማይደርሰው፣ ነገር ግን እናንተ ውስጥ ያለው እሱን መፍራታችሁ ይደርሰዋል። ኢብራሂም አለይሂ ሰላም በስተርጅና የወለዱት ልጃቸውን በህልም አሳያቸው። አላህ ምን ሲል? ያ ኢብራሂም ልጅህን ረደው አላቸው። ይህን በስተርጅና የሰጠውህን ኢስማኤል የሚባለው ልጅህን ካዕባ ላይ ጥለኸው ሄደ ሀጀር ያሳደገችልህን በስንት ዘመን መልሰህ የተገናኘው ሂድና ረደው አለው። አላሁ አክበር። አላህ ራሱ ምን አለ? ኢነ ሃዛ ለበላኡን ሙቢን፣ በጣም ከባድ የሆነ ፈተና ነው ሲል ፈተናውን የላከው ጌታ መሰከረ። ያ ቡነይ፣ ልጄ ሆይ ኢኒ አራ ፊል መናሚ፣ እኔ እኮ በህልሜ አያለው፣ አኒ አዝበሁክ፣ እኔ አንተን ሳርድህ፣ ፈንዱር ማዛ ተራ፣ ልጄ ሆይ ምን ትለኛለህ? ልጅ ምን አለ? ያ አበቲ፣ አባቴ ሆይ ኢፍዐል ማ ቱእመር፣ አላህ ያዘዘህን ፈጽም፣ ሰተጂዱኒ፣ እኔን ታገኘኛለህ፣ ኢንሻአላህ ጌታዬ ፍቃዱ ከሆነ ሳቢሪን፣ ታጋሾኜ ታገኘኛለህ። አንተ የታዘዝከውን ፈጽም፣
እኔም በእኔ ላይ የታዘዝከውን እስክትፈጽም ድረስ ታጋሽ ሆኜ እጠብቅሃለሁ። አላህ ምን አለ? فلما أسلم وتله للجبين وناديناه أيا إبراهيم قد صدقت الرؤيا وفضيناه بذبح عظيم إنا كذلك نجزي المحسنين. الله أكبر. أقدمو باللعوم بانقتو لي بدرقو ساعت وناديناه تقرانو على الله يا إبراهيم هوي قد صدقت الرؤيا بأرقتكو بهلمه ያየኸውን ትእዛዙን እኮ አረጋግጠሃል። ወፈضيناه ቤዛ ተቤዝነው እኮ ልጁን አንስተን ከጀነት ሙክት አምጥተን በذبحين عظيم በታላቅ ድል በሆነ ሙክት እኮ ተካነዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አይኑ የጠፋ ቀንዱ የተሰበረ አንካሳ የሆነ አትረዷል። ምክንያቱም የኛ ጌታ ጀሚሉን ውብ ነው። لا يقبلوا إلا الجمال يتوابن እንጂ አይቀበልም። ሰጥቶ ሲያበቃ ተመልከቱ። ልጆቻችሁን ረዱ አላለም። ለኔ ስጋ ረዱልኝ አላለም። ረዱና በመብላት ተደሰቷል። አያሙል አክሊ ወሹርብ ምትበሉ ምትጠጡበት አላህን ምታወሱበት ቀን ነው አለ። ከስንተኛው ቀን ጀምሮ? ከ10ኛው ቀን ጀምሮ። ስለዚህ አላህ ባሪያዎች ሆይ ለዚህ ያልወጣ ለምን ይወጣል? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በታረደው እርድ በእንስሳው ጸጉር ልክ አጅር አለው። ስለዚህ በግ ብለን አንሉት። አቅም ከሰጠህ በሬ ረድ። አንድ አትበል። ታላቁ ሰው ደሃው ነብይ 100 ግመል ይዘው መጡ። ቢስሚላህ እያሉ አረዱት። ምክንያቱም ዕውቀቱ ከሌለን ምን እንል ይሆናል? አባቴ ካረደ ለኔ ይበቃኛል እንል ይሆናል። የራሳችን መኪና ያለን በየቤቱ ስንት ጎረምሳ አለ ይላል ሞልቶ። አንተም ረድ። ባይሆን እርድ የሚያርድ ሰው በዚህ 10 ቀን ውስጥ የብልቱን ጸጉር የብብቱን ጸጉር ጥፍሩንም መቁረጥ አይችልም። ጺሙንም ቀድሞ ቀነስን መንካት አይችልም። መላጨት ካለበት ማስወገድ ካለበት 10ዋ ቀን ከመግባቷ በፊት። ከዛስ ومن يؤذم شعائر الله فإنها من تقوى القلوب الله ያላቀውን ሚያልቅ ሰው እኮ በልብ ውስጥ አላህን መፍራት እንዳለ ይጠቁማል። ረዱ ተብለናል። ከሰጠን ላይ እናርዳለን። ዋጋ እንዲቀንስ ሰባራውን ምኑን ገዝተን አንምጣ። በገንዘባችን አውጥተን ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ከቀኖች ሁሉ ልዩ ቀን አሉ በአመት ውስጥ እርድ የሚታረድበት ቀን ነው። ኢብራሂም ልጁን ያቀረበበት ሁሉ ኡማ ወደ አላህ ለመቃረብ አውጥቶ ቢስሚላህ ብሎ የሚያርድበት። እርድን በተመለከተ መቼም የነብዩ ሰለላሁ ዐለይሂ ወሰለም ውለታ ተነግሮ አያበቃም። ለዛ ነው ሷሃባዎች ውለታውን ስለማይረሱ እሳቸው ሞተው እንኳን ያለቅሱላቸው ነበር። እዚህ አልነግራችሁም፣ የቤት ስራውን እሰጣችኋለሁ። መንገር እየቻልኩኝ 30 ሰከንድ አትፈጅምና ምንዋ ወማ የውሙል ኸሚስ ብሎ አብደላህ ኢብኑ አባስ የተባለው ያጎታቸው ልጅ ሷሃባው አልቅሶ ከጺሙ ወርዶ መሬቱን አረጠበው ይላል። ምን እንደሆነች የቤት ስራውን ለእናንተ ነው የምሰጠው። መልፋት ስላለብን እንዳትረሱ። እንገናኛለን አላህ ካለ እዚሁ መድረክ ላይ። ወማ የውሙል ኸሚስ ያቺ ሐሙስ ቀንማ ምንድናት ብሎ ሌላ ቃል ሳይጨምር አነባና ከጺሙ አልፎ መሬት ላይ ተንጠብጥቦ መሬቱን አርጥቦታል። የቤት ስራ ነብዩ ሰለላሁ ዐለይሂ ወሰለም እርድን ሲያርዱ ከጃቢር ኢብኑ አብዱላህ ተይዞ ምን አለ? ኹጥባቸውን ጨረሱ። እንደወረዱ በቀረበላቸው አለ ቢስሚላህ ወላሁ አክበር هذا عني وأمن لم يضحي عن أمتي ብለው አረዱት። እኛ ማረድ የሚጠበቅብን ምን ብለን ነው? ቢስሚላህ ወላሁ አክበር ብቻ ባላህ ስም በታላቁ አላህ ስም። እሳቸው ግን ምን ብለው እቺን ጨምሯት? ትርጉሟን ተረጉማለሁ። هذا عني
እቺ አንድ እኮ ማርዳት በግ ከኔ ናት አሉት። ለማን? ለአላህ። ወአመን እናም ጭምር ናት እኮ ለም ዩضحي ማረድ ለማይችሉ ሚን ኡመቲ ከኔ እስከ ቂያማ ድረስ ከሚመጡት ማህበረሰቦቼ እርድ ማረድ ለማይችሉትም እቺን ይሄው እኔው በተከበረው እጄ በተከበረው ነብይነቴ አብሬ ያቀርብላቸዋለሁ አሉ። هذا نبينا صلى الله عليه وسلم እርዱ ምን መምሰል አለበት? አንድ በግ ይታረዳል። ከሱናው ውስጥ ከዛው ላይ አስጠብሶም ይሁን ጥሬዋን ራሱ ይበላል፣ ይቀምሳል። ሱና ለምስኪኖች አንስቶ ይሰጣል፣ ለቤቱ ያስገባል፣ ዘመዶቹም ሲመጡ ያበላል፣ ያጠጣል። ከብት ከሆነስ ለሰባት በሬ ቅርጫ መሳተፍ ይቻላል። ተክቢራ ማብዛት አላሁ አክበር እያሉ 11ኛው 12ኛው 13ኞቹም ቀን አላህ ምን ሲል ጠራቸው? አያሙል አክሊ ወሹርብ የመብያ የመጠጫ ቤተሰብ መጠየቂያ መልካም ጊዜ ናቸው። ባይሆን ጀማዓ ሰላቶችን ማሳለፍ አይገባም። ጀማዓ ሰላትን ማሳለፍ አይገባም። ወደ ገጠር ለምትጓዙ ወንድምና እህቶቻችን አላህ በሰላም አድርሶ በሰላም ይመልሳችሁ። ስንቃችሁ ሊሆን የሚገባው አላህን መፍራት ነው። ስንቃችሁ ሊሆን የሚገባው አላህን መፍራት ነው። ወደ ገጠር ሲኬድ ይጨፈራል። ይሄ ሐራም ነው። በ10 ቀን ውስጥ አላህን አውሱ እንጂ አላህን አምፁ አልተባለ። ጉራጌና ስልጤ ወንድሞቼ በብዛት እናንተ ናችሁ ተነስታችሁ የምትሄዱት። አለይሰ ሚንኩም ረጁሉ ረሺድ እናንተ መካከል ላይ ቆሞ ተነስቶ አላህን እንፍራ የሚል ይጥፋ። በስፒድ ይነዳል። አላህ ምን ብሎ ሲያበቃ ወላ ቱልቁ ቢአይዲኩም ኢለ ተህሉካ ነፍሶቻችሁን በገዛ እጃችሁ ለሞት አታቀርቡ ትጠየቃላችሁና። ይነዳል፣ ይገለበጣሉ፣ የሌሊት ጉዞ ይባላል፣ ይቃማል። ሹፌሮቹ ገንዘብ ለማግኘት ሲሉ 24 ሰዓት እስኪሞላቸው ሳይተኙ ይጓዛሉ። በጉዞም የተነሳ ሰው ለደስታ ሄዶ ድንኳን ይጣላል። ገጠር በሄዳችሁበት ሰው አስተምሩ። ገጠር በሄዳችሁበት ወላጆቻችሁን እርዱ እንጂ እናንተን ቁጭ ብላችሁ ስትቀሙ እነሱ እናንተን መخدም ግዴታ የለባቸውም። በል እንዲያው ይሄ ሚን ኡቁቁል ዋሊደይን ወላጅን ከማስቸገር ከትልልቅ ወንጀሎች ውስጥ ይገባል። ስለዚህ ኢባደላህ አላህን እንፍራ። የኢድ ቀን የሴቶች አለባበስ አላህን ማመጽ የተሞላበት ነው። አላህ ካዘነላቸው ጥቂቶች ሲቀሩ ሴት ልጅ ጌጣጌጦቿን ቤቷ ለአባቷ ለባሏ በልጆቿ ፊት እንድታሳይ እንጂ በአደባባይ እንድታሳይ በፍጹም አልተፈቀደላት። ስለዚህ ሁለመናችን በልኩ ይሁን። እስከዛሬ ያልነየ ሰው ካለ አላህ የሚቀጥለውን ሐጅ ያድርሰኝ። ወላሁ አላ ኩሊ ሸይን ቀዲር አላህ ሁሉን ነገር በማድረግ ላይ ቻይ ነው፣ እኔንም ሐጅ ይወስደኛል ብሎ ከዚህ ዓመት ጀምሮ ፓስፖርት ያውጣ። ምክንያቱም ለኛ ላ ሐውለ ወላ ቁወተ ኢላ ቢላህ ብልሃትም ኃይልም የለም በአላህ ብቻ እንጂ። ሐጁንም የሚወስደን እሱ ነው፣ ማንም አይደለም። ስላለን አንሄድም፣ ስለሌለን አንቀርም። እሱ ራሱ ሰበቡን ይፈጥረዋል። ነገር ግን ወጀዐልና ሊኩሊ ሸይኢን ሰበባ ለሁሉ ነገር ሰበብ አስቀምጠንለታል ብሏል። የቀበሌ መታወቂያ እንደያዝከው ፓስፖርትህን ይዘህ ተቀመጥ። እንዴት ትጠራለህ? ረበል ዓለሚን ያውቃል። ከልብ ለምነው ሐጅ መብሩርን ይወፍቀን፣ አገራችንን ሰላም ያድርግልን፣ እሱም በትክክል ከሚያመልኩት ሰዎች አላህ ያድርገን። هذا وصلوا وسلموا على نبيكم اللهم صل وسلم وبارك على نبينا محمد. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم اجعلنا من أهل الفردوس الأعلى وجنبنا من النار. اللهم نعوذ بك من عذاب القبر ومن عذاب فتنته المسيح الدجال. اللهم إنك عفو تحب العفو فاعف عنا. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.